ብዙዎቻችን 3D ፕሪንት ሲባል ፕላስቲክ ላይ ብቻ የሚሰራ ማሽን ይመስለናል። እዚህ ጋር ይሄ የምትመለከቱት ደግሞ አይካን የሚባል ካምፓኒ 3D ፕሪንተሮችን በመጠቀም 3D ፕሪንተር ሃውሶችን እየገነባ ይገኛል። ቴክሳስ ውስጥ የሚገኝ ካምፓኒ ነው። በ48 ሰዓታት ውስጥ አንድን ቤትን ገንብቶ የሚጨርስ 3D ፕሪንተር ገንብተዋል ማለት ነው። እንደምታዩት እዚህ ጋር የተለያዩ ቤቶችን ፕሪንት እያደረጉ ለተለያዩ ነዋሪዎች እያቀረቡ ይገኛሉ ማለት ነው። ኖርማል ኮንክሪትን ነው የሚጠቀሙት። በተጨማሪ ደግሞ ቤቶች ላይ የተለያዩ ሼፖችን ክሬት ማድረግ አስችሏቸዋል ማለት ነው እና ማቴሪያል ዌስቴጅንም ቀንሶላቸዋል ማለት ነው። እንደገና ቴክኖሎጂ ወደኛ ሀገርም አሁን ሊመጣ ያለ ይመስለኛል። ጠቅላይ ሚኒስትራችን ይሄን ንግግር ተናግረው ነበር በአንድ ሰሞን። የ3D የቤት አገነባብ ቴክኖሎጂ ወደ ኢትዮጵያ እያመጣን ነው። ቤት እንደ ፋብሪካ የሚሰሩ ፋብሪካዎች እያመጣን ነው። በቀን አንድ ቤት ሁለት ቤት መጨረስ የሚችሉ ፋብሪካ 3D ፕሪንተርን በመጠቀም ቤቶችን እያገነባን የነዋሪዎችን የቤት ፍላጎት እንቀንሳለን የሚል ሀሳብ አንስተው ነበርና እስኪ ይሄ ቴክኖሎጂ ወደኛ ሀገር ቢመጣ ምን ያህል አዋጭ ነው ወይ ደግሞ ከኮስትም አንፃር እስኪ የሚለው ነገር እስኪ ሀሳባችሁን ኮሜንት ላይ አሳውቁ።